አንድ ላይ እንድንሆን ጠይቄያለሁ። አንተም የመለስክልኝ ምላሽ ታውቀዋለህ። ለምንም ነገር ምንም ነገር ሳይሆን ከምቆይ ቤት ይመሻል። እሺ ታስባለህ ስለሚመስለኝ ማለት ስለሚመስላንተ በምን አይነት ሁኔታ ነው እንድቆይ የምትፈልገው? በዛ ላይ ደግሞ ቤተሰቦችን እየጠየቁኝ ስለአንተ እኮ ፋዘር ማዘር ስለኔ እየጠየቁሽ ከሆነ ምን ብለሽ መለሽላቸው? ይፈልጋሉ ነው ወይስ አይፈልጉም? እንደዛ ነው እንዴት አይፈልጉም? ይፈልጋሉ። አይ እሺ አሁን ማለት እዛ መሄዱ ለምን አስፈለገ ነው? ስሜት አለ ማለት እወዳለሁ። ለምን ያባስ ትወጂኛለሽ? እዛ ካንተ ጋር መሆን ፈልጋለሁ። አይ ትልቁ ነው። አሁን እዚህ ጋር አልተግባባን። አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? ቤተሰብ እኛ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? እየበረታችሁልን ነው ወይ? እኛ በአላህ እርዳታና በአላህ እገዛ አለን። ያው ደህና ነን። ያው በዚህ ሰሞን ትንሽ ጠፋፍተናል። ያው የጠፋፋንባቸው ከዚህ ባሻገር ከዚህ በፊትም የነገርናችሁ ብዙ ነገሮች አሉ። ብዙ ነገሮች ነግረናችኋል። በዛ ነገሮች ናቸው ልንጠፋ የቻልነው። ያን ደግሞ አላህ ካለ ነገሮች አስተካክለን ምናምን ነገር በደንብ እናንተ ጋር ቪዲዮ ለመስራት እንመጣለን። ያው እንዳያችሁትም እንመጣለን ብለን እናስባለን እና በውስጥም እያወራችሁኝ ያላችሁ አንዳንድ ሰሞኑ በሰራሁት ቪዲዮ አብዛኞቻችሁ ሰዎች በውስጥም ያወራችሁ ልጆች አላችሁ። አብይ ምን ሆና ነው አሟት ነው ወይ ቪዲዮ እየሰራ ያለው ነው ምናምን ብላችሁኛል። አብይ ትንሽ አሟታል እና ሁላችሁም ዱአ አድርጉልኝ። ስለዚህ ቤተሰብ ዛሬ ይኸውላችሁ ምን መጣው መሰላችሁ? ወላሂ በጣም እኔ አላቅም ማለት ቃላት እንደዚህ ብዬ መናገር አልችልም። ያሞነ ስለ አንድ ሰው ልነግራችሁ ነው የመጣሁት። በዚህ 5 6 7 8 10 20 ቀን በሉት በነበረኝ ቀን እኔ በጣም ተጨናንቄ በጣም የማይሆን ስሜት ውስጥ ሆኜ አጠገቤ የነበረች ልጅ ነበረች። የምታውቋት በቪዲዮ ማየታችኋታል። ወላሂ ማለት እኔ እስከዛሬ ሰው ልጆች ብዙ ልጆች መጥተዋል፣ ብዙ ልጆች ሄደዋል ምናምን ነገር እና ያ ሁሉም ልጆች መጥተው ሄደው ሁላቸውንም ባህሪያቸውን አይቻለሁ፣ ባህሪያቸውን አውቄያለሁ። እስከምንም ድረስ ከኔ ጋር እንደነበሩ ምናምን ነገር አውቃለሁ። ዛሬ ግን ስለሷ እንደዚህ ልናገራችሁ ወይም ላወራችሁ የመጣሁት ምንድነው ይሆን አይደል? አንዳንዴ ጥሩ ሰው ነው ብላችሁ የምታስቡት ሰው አለ አይደል? ለዛ ሰው ስታወሩለት አለ አይደል? እና ያ ነገር ነውና ያው አብዛኞቻችሁ ለሰው መልካም ሐሳቢ ናችሁ ብዬ አስባለሁ ናችሁም። ስለዚህ እቺ ልጅ ታውቃቷላችሁ። ከዚህ 3 4 5 ቪዲዮ ሰርተናል። ለኔ ብላ ነው ከዛ ወደ ቡታጀራ የመጣችው፣ ካለችበት አካባቢ ወደ ቡታጀራ የመጣችው። እዚህ ፋሚሊ አለኝ ብላኝ ነበር፣ ግን ፋሚሊ ጋር መጣም ብዙም አልቆየችም እና እኔም በማገዝ ሁላ በቃ ቪዲዮ ሳትይዝ ራሱ አብይ ጋር መጣ ምናምን ነገር ቡና አፍልተው ምናምን ነገር አብሮ ተጫውተው ምናምን ሄደችበት ቃለ በዚህ መሀል ማለት ነው። እኔ በቃ ሰፖርት እያገዘችኝ ያለች ልጅ አለች። ነግሬያችኋለሁ፣ ማንነቷም ነግሬያችኋለሁ። ታውቃታላችሁ። ቪዲዮውን በደንብ የምታዩልኝ ልጆች ከሆናችሁ ሰዎች ከሆናችሁ አይታችኋታል። ከዚህ በፊት ከኔ ጋር አይታችኋታል ምናምን ነገር እና ላይ እሷን የሚያውቋት ሰዎች ጋር ምናምን ነገር ደውያለሁ። ምን አይነት ባህሪ እንዳላት ምን አይነት ይሆናል አይደል? የሰው ልጅ ብዙ አይነት ባህሪ ያለውና ምን አይነት ባህሪና ምርጥ እኔ እንደውም መጥፎ ነገሯ እስቲ ንገሩኝ ነው ብዬ ጠየቁት። እስቲ መጥፎ ነገሯ ስለሷ መጥፎ ነገሯ ምናምን ነገር ብዬ እንትን ስል ጥሩ ነገሯን ነግረውኝ አረፍኩት ነው ብላችሁ። ያው ምርጥ ነገር ነግረውኛል። ደስ የምትል ልጅና ደስ ባህሪ ያላት ልጅ ነች እና ከዛም እዛ ሆና ራሱ ስላንተ ነው የምታወራው። አንድ ቀን ሂጂ ያገኘዋለሁ፣ የሆነ ቀን ሂጂ እገናኘዋለሁ ብላ ታወራን ነበርና ዛሬ አንተ ጋር ስናያት በጣም ነው ደስ ያለን ምናምን ነገር ብለው ብዙ ሰዎች ያወሩን ሰዎች አሉ፣ በውስጥ ያወሩኝ ሰዎች አሉ። ስለዚህ ጥሩ ሰው ነች፣ በጣም ደስ የምትል ልጅ ነች። እኔም በዚህ ሰዓት አብራኝ ያለች ልጅ ነች። እኔም ይሆናል አይደል የተሻለ ቪዲዮ በነገራችን ላይ ቀን በቀን ስትመጣ ቪዲዮ ይዤ መምጣት እኮ እንደዚህ ትለኝ ነበር ማለት ቪዲዮ ይዤ በመጣ ማለት ቀረ አይደለም። በቃ ሰሞኑ እኮ ቪዲዮ ይዤ ስጠብቅ ምናምን ቀረ ያለ መስሎኝ ነው። ለዛ ነው ዛሬ ይዤ የማልመጣው። ለምንድን ነው ቪዲዮ ማሰራው ምናምን ብላ ራሱ እንትን ትለኛለች እና ያለው ነገርም እዛ እሷም ስለምታይ ስላየችም ያው ይሄ ቪዲዮ ማልሰራው በዚህ ምክንያት ነው ብያትም ታውቃለችም እና
ያው ለኔ ምርጥ ሰው ነች። በጣም ደስ የምትል ልጅ ነች። እስቲ ዛሬ ነይ ብያታለሁ። እዚህ ያለውበት አካባቢ ነይ ብያታለሁ። ምክንያቱም ምንድነው ምሳ ልጋብዛት ነው። ምሳ ልጋብዛት ነው። ምሳ ሄደን አብረን ፏ እንላለን እና ቤተሰብ ከኔ ጋር እንድትሆኑና ይሄ ቪዲዮ ማየትም እያስጠላችሁ ይውልኝ የሆነ እይታ እንዲኖረው አድርጉልኝ እና እንደዛ ነው ቤተሰብ እንጠብቃት። ቤተሰብ መጣች ይላሉ። መጣች አሉ። እንዴት ነሽ? ሰላም ነው? አረ ልቀቂኝ፣ አረ ልቀቂኝ። ምንድነው? እንዴት ነሽ? ሰላም ነው? ምንድነው እንትን ያለሽ? ቤተሰቦችን ሰላም በይ። ሰላም ናችሁ ቤተሰብ? በስነ ስርዓት ባያችሁ። እንዴት ናችሁ? ሰላም ናችሁ? አልናፈቁሽም? በዚህ ሰሞን ጠፍተሽባችሁ ምናምን ነገር እና እንዴት ነሽ? ደህና ነሽ? ሁሉ ሰላም? የሰው ልጅ እንደዚህ ይወፍራል፣ እንደዚህ ያምራል። እኔ ይኸው እንደዚህ አመዳም መስያለሁ። ምን ያደርጋል? የጊዜው ነገር ነው ሆነን እንቀበላለን። እና ኬት ወሬት ስደውልሽ ፈጣን መጣሽ? ሄድበት ቦታ ነበር። እዛ የምትሄጂበት ቦታ ነበር። ከዛ ደግሞ ያን ሁሉ ነገር ለቀሽ እኔ ጋር ፊትሽ ደባብሮሻል። ትንሽ ደብሮኛል። ምን ነው ለምን ደበረሽ ያለሽ? እኔ እያለሁ ደግሞ ነግሬሻለሁ። ከዚህ በፊትም እኔ እያለሁ እንዳይደብርሽ ብዬሻለሁ። ለምን ይደብርሻል? እኔ እያለሁ አይደለ? ቤተሰብ ደግሞ ቁመት ማን ይገኛል? ቁመት እበልጥሻለሁ። አንተ አባቷ ሆኜ ልገኝ። ለምን ደበረሽ? አይ ትንሽ ከቤተሰብ ጋር ተዘባበልን። ከቤተሰብ ጋር ተዘባበልን። ከቤተሰብ ጋር የዘንድሮ ልጆች ደግሞ አስቸግረዋል። ከቤተሰብ ጋር መጣላት ምናምን ነገር። አሁን ከቤተሰብ ጋር መጣላት የለብሽ ምናምን ነገር። ለምክር አይደለም፣ እኔ ምክር አልመክርም። እሺ እኔም ሀሳቤን እኮ ያው ምንድነው እንደደበረሽ አላውቅም፣ ግን ያው የሆነ በቃ ምሳ ልጋብዝሽ፣ ምሳ ለምን አንጋብዛትም ብዬ ከካሜራማኒ ጋር ያው ቪዲዮም በዚህ ሰሞን እንዳየሽም አልጫንም አይደል? ቪዲዮ እንድጭን ምናምን ነገር ከካሜራማን ጋር እንትን ብለን ለምን ቪዲዮ ይዘን ምሳ አንበላ ምናምን ነገር ያው ቪዲዮ ያዝን እና ምንድነው የምንተፈጥረው? እንኳንም ጠራኝ። በዚህ አጋጣሚ ነገር ፈልገው ነገር አለ። ድግስ ለኔ ነው እንደ እንኳንም ጠራኝ ነግረሽ እንኪ ያዢ ነው ስልኩን እንዲያዝልሽ እዚህ ጋር አሻንጉሊት ትወዳለች ማለት ነው። አሻንጉሊት ትወዳለች ማለት እንኳንም ጠራኸኝ ማለት ዱላ አለኝ። እኔ ምን መታ ሰው ነኝ? ምን ነው ዱላ አይደለም። ወደ ቤት መሄድ አለብኝና ወደ ቤት ሰው አይከብሽ። ግን አሁን ከቤት መጥቶ ወደ ቤት መሄድ አለብኝ ምሳውን ለመብላት ነው። እነ ማዘርጋ ትንሽ ተባብረናልና እና ምንድነው ተቆጥቶሽ ነው ለማሰር አቺ ደስ ይላል። እሺ ምሳውን በልተን አይደርስም ትልልሽ አይ ማለት አሁን ልንገር ብዬ ነው። አይ ቀልድ እኔ ቀልድ ምናምን ነገር እንትን አይለኝም ማለት አይ ነው የተፈጠረ ነገር ምናምን ደብራቸዋል። ባለፈው በሰራነው ቪዲዮ ላይ በጣም ደበራቸው። እኛ ሳናውቅ እንዴት እንደዚህ ታረጋለች በሚለው በጣም በሌላ ተከፍቷል ማለት የሰርጉ ኦኬ። እነሱን እንትን ማለት ነበረብሽ ነው? አዎ መንገር ነበረብኝ። እንዴት እንደዛኛ ሳናውቅ መጥራት ነበረብሽ ነው መጥራት ነው። ለዛ አይተናደዱት ይፈልጋሉ ነው ወይስ አይፈልጉም? እንደዛ ነው። እንዴት አይፈልጉም? ይፈልጋሉ። አይ እሺ አሁን ማለት እዛ መሄዱ ለምን አስፈለገ ነው? አይ መሄድ አለብኝ። በጣም ደብሯቸዋል። አንደኛ በዛ ላይ ደግሞ ያው ካንተ ጋር ያወራነው ነገር ታውቃለህ፣ ከካሜራ በስተጀርባ ብዙ ነገር አውርተናል። አንድ ላይ እንድንሆን ጠይቄያለሁ። አንተም የመለስክልኝ ምላሽ ታውቀዋለህ። ለምንም ነገር ምንም ነገር ሳይኖረን ከምንቆይ ቤት ይመሻል። አይ በነገራችን ላይ እንደዚህ ማለት እንደዚህ ልትይ ማለት ነው ያንቺን ለማስደበር ለማስከፋትም አይደለም። እንደውም አንቺ ማለት እኔ እንጃ የቪዲዮ ልታዩ ትችያለሽ እጭነዋለሁና
እንደዚህ እንድትይ ምናምን ነገር አይደለም። እኔ ማለት አንቺ ከኔ ጋር ማለት ከካሜራ ጀርባ ቤተሰብ ካንተ ጋር መኖር እፈልጋለሁ ምናምን ነገር ብላ እኔ እንደውም ቀልድ መስሎኝ ነበር። ያው ዛሬ ነው ግልጽ አድርጋ እየነገረችኝ ያለችው ካንተ ጋር መኖር እፈልጋለሁ ብላኝ ነበርና አለ አይደል እንደዛ ነው። እኔ እንደዛ በማሰብ እንጂ አንቺ ለቀሽ እንድትሄጂ ምናምን ነገር አይደለም። እና እንደዚህ አይነት የልጅ ጨዋታ ነው። የልጅ ጨዋታ ይቅርብሽ። እኔ ይደበረኛል። የልጅ ጨዋታ ይቅርብሽ። እንዳለብኝ አንተ ደግሞ ጥሩ ነገር አልመለስክልኝም ታውቃለህ። ኖ እኔ እኮ አሁን እኮ ምንም አላልኩኝም። እኔ ከአንተ ጋር መኖር እፈልጋለሁ ብለሽ ከካሜራ ጀርባ ላይ ነግረሽኛል። ከአንተ ጋር መኖር እፈልጋለሁ ብለሽኛል አይደል? ከአንተ ጋር መኖር እፈልጋለሁ ካልሽኝ ባልሽኝ ሰዓት እኔ ያሉብኝ ነገሮች አሉ። ያ ነገሮች እያስተካከልኩኝ ነው። ሲቀጥል ደግሞ እኔ አለ አይደል ይከብዳል። እንዴት ብዬ ነው የምናገረው? እንዴት ከአንተ ጋር መኖር እፈልጋለሁ ተብሎ እሺ ይባላል አይባልም? የሆነ ባህል አለ አይደል? የራሳችን ባህል አለ። የትኛውም ነገር የራሱ ባህል አለ ምናምን ነገር። አንቺ ከአለሽበት አካባቢ ይዘሽ እኔ ለማግኘት ብለሽ እንደሆነ አውቃለሁ። ግን ደግሞ ልሂድም ስትይ እንድትሄጂ አልፈልግም እና ከአንተ ጋር መኖር ሳይሆን እዚህ ፋሚሊ ጋር ነው አይደል ያለሽው? አላ እኔ ፋሚሊ ጋር ሆነሽ ፋሚሊ ጋር እየኖርሽ እኔ አንቺ ላገኝሽ ስለምፈልግ ነው እንደዚህ ምን ነግርሽ ማለት ነው። እና እሄዳለሁ ምናምን ነገር የሚለው ሀሳብ ብትቀይሪ ነው የሚሻለው። ያስደብረኛል። እኔ ስላንቺ መልካምነት ስላንቺ ጥሩነት አውርቼ ሳልጨርስ አሁን እያልኩኝ የነበረው ስላንቺ ነገር ነው እያወራሁ የነበረው። ስላንቺ ጥሩነት ስላንቺ እንትን እያወራሁ ያለ አንቺ አሁን በድንገት አሁን እሄዳለሁ ማለት ትንሽ ይከብዳል እና በዛ ልክ ነው። እሺ ታስባለህ ስለኛ ስላንተ ማለት ስለኛ ስላንተ በምን አይነት ሁኔታ ነው እንድቆይ የምትፈልገው? አልኩሽ አሁን እኔ በነገራችን ላይ ማለት ነው እኔ ነገርሻለሁ እኔ እና በዚህ ሰዓት እኔ ምንም ነገር የታየኝ ያሰብኩት ነገር የለም። ግን ደግሞ አጠገቤ እንዳለ ሰው ሆነሻል። በድንገት አንድ ጓደኛ ወንድም ሆነ ሴት በድንገት የሆነ ቦታ ሄዳለሁ በአንተ ምክንያት ነው ካንተ ጋር መኖር እንትን አለም ብሎ ሲታሰብ በጣም ይደብራል፣ ያናድዳል። ምክንያቱም እኔ አንቺ ለኔም ብለሽ ከዛ ወደዚህ መተሽ ብዙ ስራዎችን አለ በሐሳብ አለ በብዙ ነገሮች አለ እኔ ደግፈሽ አሁን ሄዳለሁ ስትይ ትንሽ ይደብራልና ባትጂ ደስ ይለኛል። እኔ እዚሁ ብትሆኚ እና ዝም ብለን ያለ ሐሳብ ሼሪንግ መደራረግ ራሱ ትልቅ ነገር ነው። እንደዛ ብንተራረግ ጥሩ ነው ብዬ አስባለሁ እንደራሴ። ስለኔና ስለአንተ ምን ታስባለህ ምናምን ላልሽኝ ነገር እኔ እስካሁን ምንም የመጣልኝ ነገር የለም ብዬ ነው የማስበው። ያሉብኝ ነገሮች አሉ። ያ ነገሮች ማለት ውስጥ ሊከተቱኝ ስለሆነ ያሉብኝ ነገሮች እንትን እያልኩኝ፣ ስለዚህ አንቺ በዛን ሰዓት እኔን ታግዥኛለሽ፣ ከኔ ጋር አብረሽ ተደግፈሽ ትቆሚያለሽ ብዬ ነው የማስበው እንጂ ዛሬ ልሄድ ምናምን ልትይኝ አይደለም። በሰውን ላለመጋበዝ ከሆነ ችግር የለውም። እንደዚህ አስደንግጠሽ ምናምን ነገር ላለመጋበዝ ከሆነ ችግር የለም። ሀሳብሽ ምንድን ነው? ቆይ ሀሳብሽ ግልጽ አድርገሽ ንገሪኝ። ያሰብሽውን ሀሳብ ለምን እንደዚህ ሄዳ ሀሳብ እንደመጣለሽ ለምን እንደዚህ ነገር እንትን እንደምትይ ግልጽ አድርገሽ ንገሪኝ። ከአንተ ጋር መሆን ስለምፈልግ ጊዜ እንዲኖረኝ ቁም ነገር እንዲኖረኝ ስለምፈልግ በዛ ላይ ደግሞ ቤተሰቦቼን እየጠየቁኝ ስለአንተ እኮ ፋዘር ማዘር ስለኔ እየጠየቁሽ ከሆነ ምን ብለሽ መለሽላቸው? አይ ስልሽ እነሱን የሆነ ነገር ብለሽ መቼስ ተመለሽላቸዋለሽ። ምን ያጫውሻቸው ነገር ይኖራልና ምን ብለሽ መልሰሽ እኔ ለማገዝ የመጡ ሰዎች ለኔ ጥሩ ቦታ አላቸው። ባትጂ ደስ ይለኛል ብዬ አስባለሁ። ቤተሰቦቼን ላናግራቸው በጣም ነው የደበራቸው በዚህ ነገር። አይ ምንድን ነው ያሉሽ አሁን እነሱ ማለት አሳውቂ ያለሽበትን ሁኔታ ከሱ ጋር ምንድን ያለሽ? የሰሞኑን ቪዲዮ አይተው ነው የሰርጉን ቪዲዮ እንዲህ ብዬ ያወራው ያለ አንቺ ደግሞ በድንገት መጥተሽ ሊሄድ ነው። እኔ እንደዚህ ስትይ ትንሽ ያስደነግጠና ያስደብራል። እና እስቲ ነገሮችን ሆነን አብረን ሆነን በቃ ያለው ነገር አብረን ሆነን እናየዋለን። እኔ በነገራችን ላይ ለማንም ሰው እንደዚህ ብዬ አላውቅም። ባህሪ ስለመተመቸኝና ጥሩ ሰው ሆነ ስለታየሽኝ ነው እኔ እንደዚህ ችግር የለውም እንደዚህ እንድትሄጂ አልፈልግም ምናምን ነገር ብዬ የምናገርሽ
ባህሪ ስለተመቸኝ የሰው ልጅ ባህሪ ይወደዳል ምናምን ነገር እና ያ ባህሪ ስለተመቸኝ ነው። ለምንሽ እንዳትይጂ ብዬሽ ለምንሽ ካንተ ጋር አብሬ እኖራለሁ ምናምን ነገር 3-4 ጊዜ አራም ብለሽኛል አይደል? ያ ነገር ደግሞ እንደዚህ በድንገት የሚሆን ነገር አይደለም። እንደዚህ የሚሆን ነገር አይደለም ብዬ ነው በራሴ የማስበው። እንደራሴ ሁሉ ነገር እንደነገርኩሽ ነው። ገብቶሻል? እንደነገርኩሽ ነው። ግራ ገባኝ እኔ ራሴ። በግልጽ ነገር የምፈልገው ነገር እኔ ካንተ ጋር እኖራለሁ ምልክ ያንተ ስሜት ስላለኝ ማለት ስሜት አለ ማለት እወዳለሁ። ለሞት የባሰ ትወጂኛለሽ? እዛው ካንተ ጋር መሆን እፈልጋለሁ። እንትን እኮ ነው አሁን እዚህ ጋር አልተግባባንም ማለት ቤተሰብ አልተግባባንም እኮ። እኔ እኮ አሁን ከኔ ስልሽ አሁን እየቀለድኩኝ አይደለም። ከኔ አንቺ ከመሄድሽ ጋር ማለት ነው ይሄ ነገር እንትን አይለውም ነው። እኔ አሁን በኔ ምክንያት ሆኖ መተሽ በኔ ምክንያት እንድትሄጂ አልፈልግም። ለዛ ነው እንደዚህ ቆይ ያልኩሽ ምናምን ነገርና ልብ የደነገጠ ቤተሰብ። እኔ ደግሞ ካንተ ጋር መሆን እፈልጋለሁ ለሞት አንተ ስሜት ስላለኝ ነው ካንተ ጋር መሆን እኮ። እኔ እኮ አሁን ቆይ ያልኩሽ ግን የማይሆን ሐሳብሽን እንትን በይና ከኔ ጋር ቆይ፣ ችግር የለው። እኔ እንድትሄጂ አልፈልግም እና የማይሆን ሐሳብ ነው ያሳብ ወዳለሁ። አሁን በዚህ ባጭር ጊዜ ውስጥ መልስ እንድትነግረኝ ነው ፈልገው። እዚህ ባራቅ አንድ 3 ቀን ውስጥ እንድትነግረኝ ነው ፈልገው። ከዛ ሳኔ ሰምቼ ሜድ ይሆናል ማለት ነው። እኔ ራሴ አሁን ሐሳቤ ተምታቷል ቤተሰብ። ቻው